እስቲ ይህንን ቪዲዮ እንመልከት። ይህ ቪዲዮ አንድ የከባድ መኪና አሽከርካሪ ላይ በድሬዳዋ የተፈጸመው ተግባር ነውና በተለያዩ የሶሻል ሚዲያዎች ላይ ተሰራጭቶ የተለያዩ ሀሳብ ሲሰጥበት ቆይቷልና ድሬዳዋ ፖሊስ ጠቅላይ መምሪያ ወዲያውኑ ጉዳዩ እንደሰማ ይህንን ተግባር የፈጸመው ተጠርጣሪ በቁጥጥር ስር አውሎ እያጣራ እንደሚገኝ ዛሬ በሰጠው መግለጫ ታውቋልና ኮማንደር ነው ሽባራው ባለው በድሬዳዋ ፖሊስ ጠቅላይ መምሪያ የመንገድ ላይ ትራፊክ ቁጥጥር መምሪያ ኃላፊ ነኝ። ያው ሰሞኑን በማህበራዊ ድረገጽ እየተዘዋወረ ያለው አንድ የከባድ መኪና አሽከርካሪ ስራ በሚሰራበት አካባቢ ላይ ያው በተለምዶ አሰራር መጋዘን አካባቢ ላይ የሚያግዙ አጋዥ ተብሎ የሚጠሩ ወጣቶች ከነዛ ወጣቶች መካከል ላይ ስነምግባር የጎደለው አንድ አቶ ሙክታር መሐመድ የተባለው ግለሰብ በከባድ መኪና አሽከርካሪው ላይ ያው ሲያደርግ የነበረውን አጸያፊ ተግባር አይተናል። ከዚህ አንፃር ያው ድርጊቱ በማህበራዊ ድረገጽ ላይ መዘዋወር ከጀመረ ጊዜ ጀምሮ በድርጊቱ በተፈጸመ በሁለት ቀናት ውስጥ ግለሰቡን በቁጥጥር ስር አውሎ የሃሎሌ ፖሊስ ጣቢያ ምርመራ እያጣራ ያለበት ሁኔታ ነው ያለው። ስለዚህ ይሄንን ድርጊት የፈጸመው አካል አንደኛ የትራንስፖርትና ሎጂስቲክስ ባለስልጣን ትራንስፖርት ተቋጣሪም አይደለም፣ የትራፊክ ፖሊስ አባልም አይደለም፣ ወይም ደግሞ መደበኛ የፖሊስ አባልም አይደለም። አንድ አጋዥ ኃይል ነው። አጋዥ ኃይል ማለት በከባድ መኪና ላይ የሚጫኑና የሚወርዱ አጠቃላይ ንብረቶችን የሚጭንና የሚያወርድ ማለት ነው። ከዚህ አንፃር ያ ግለሰብ በሰራው ወንጀል በተጠረጠረበት ወንጀል ተይዞ ምርመራ እየተጣራ ነው ያለው። ይሄ ድርጊት ተፈጸመብኝ የሚለው አሽከርካሪም አሁን ግለሰቡ በቁጥጥር ስር በዋለበት ፖሊስ ጣቢያ ሄዶ አቤቱታውን አቅርቦ እንግዲህ ያው አቤቱታ አልቀረበም። በማህበራዊ ድረገጽ በደረሰን መረጃ ነው ግለሰቡ በቁጥጥር ስር የዋለው። ስለዚህ ግለሰቡ ተበደልኩኝ የሚለው ግለሰብ በአስቸኳይ ሄዶ ምርመራ እንዲጣራለት አቤቱታ ማቅረብ አለበት። ያው ስለዚህ በድሬዳዋ ላይ የትኛውም ኃይል ወይም የትኛውም ወንጀል ፈጻሚ ወንጀል ፈጽሞ የትኛውም አካባቢ ላይ መደበቅ እንደማይችል ያሳየ ድርጊት ነው። ስለዚህ ማህበረሰቡ ግለሰቡ እንዲያዝ ቀንና ሌሊት አብሮ ከፖሊስ ጋር ተባብሮ ግለሰቡ በቁጥጥር ስር እንዲውል በመረጃ እንዲሁም ነው በአካል ተሳትፎ አድርጓል። ለማህበረሰቡ ምስጋና የሚገባል። እንግዲህ ያው ግለሰቡ በቁጥጥር ስር ውሏል ማለት ነው።